ሰበር ዜና አስረኛ ቀኑን በያዘው ዘመቻ አርበኛ አደማሊ ወይንም አባናደው አማራ ፋኖ ብሔራዊ ኃይል ምኒልክ እዝና ቴዎድሮስ እዝ አሃዶች በጥምረት ባደረጉት ታላቅ ተጋድሎ መካነ ሰላም ከተማን ዳግም መቆጣጠር ችለዋል። ምኒልክ እዝ ንጉስ ሚካኤል ኮር ኢንጂነር ደሳለኝ ክፍለ ጦርና መብረቅ ክፍለ ጦር እንዲሁም ቴዎድሮስ እዝ 8ኛና 9ኛ ክፍለ ጦር በጥምረት ያደረጉት ባለው ብርቱ ትንቅንቅና ተጋድሎ መካነ ሰላም ከተማን ዳግም ከፋሺስቱ ብልጽግና ሰራዊት ነፃ በማድረግ በመቆጣጠር ቦረና ወረዳን ሙሉ ለሙሉ ለመቆጣጠር እየገሰገሱ ይገኛሉ። በሌላ መረጃ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ህዝብ ግንኙነት ኃላፊ አርበኛ አብዱ ፈንታው ጥብቅ መልእክት ተላልፏል። መልእክቱም እንደሚከተለው ይቀርባል። ፋሺስቱ የብልጽግና አገዛዝ ሰሞኑን በአማራ ፋኖ ብሔራዊ ኃይል ምኒልክ እዝ በዘመቻ አርበኛ አደማሊ ወይንም አባናደው የደረሰበትን ከባድ ሽንፈት ላለመቀበል ፋኖ የተዋጋኝ ብቻውን አይደለም ከትግራይና ከኤርትራ ኃይሎች ጋር ሆኖ ነውና ሌሎችም ምክንያቶችን ሲደረድር ሰንብቷል። ፋኖ ከፈጣሪው በታች ትጥቁም ስንቁም ሁሉ ነገሩ በውስጡም በውጭም ያለ የአማራ ህዝብ መሆኑ የአደባባይ ሀቅ ነው። ፋኖ ከፈጣሪው በታች ራሱን ችሎ የቆመ ነው። ታኩሱም አሸናፊነቱም ድል አድራጊነቱም የአባት የአያት የቅድመ አያቶቹ በአጠቃላይ ስሪቱ ነው። ነገር ግን አብይ አህመድ ሽንፈቱን ላለመቀበል ፋኖ ከትግራይና ከኤርትራ ኃይሎች ጋር ሆኖ ነው የወጋኝ እያለ በሚዲያ ሚሊሻዎቹ በኩል ሲያለቅስ የሰነበተ መሆኑ ከድጋፍ ያይዞም ፋኖ የወጋኝ ከትግራይና ከኤርትራ ኃይሎች ጋር ሆኖ ነው የሚለውን ለቅሶውንና ውንጀላውን በሐሰት ፕሮፓጋንዳ ለማጀብ ምንም ፋኖ ባልተማረከበት ሁኔታ ሀራ መሬት እየተባለ ከሚጠራው ቦታ የጌታቸው ረዳ ቡድን አባል የሆኑ የትግራይ ተወላጅ ታጣቂዎችን በማምጣት ፋኖ ጋር ሆነን ስንዋጋ ወልዲያ ዙሪያ በመከላከያ ተማረክን እንዲሉ በማድረግ ዛሬ መስከረም 22 2018 ዓ.ም ደሴ ከተማ ፋና ቴሌቪዥን ቀረጻ እያካሄደ መሆኑን ለማረጋገጥ ችለናል። ስለሆነም ፋኖ በብልጽግናው ቡድን በሐሰት ፕሮፓጋንዳና ውንጀላ እንዲሁም ሌሎች ምክንያቶች ቢደረደሩ የጀመረውን የአማራ ህዝብ የህልውና ተጋድሎ ለድል ከማብቃት የሚያደናቅፈውና የሚያግደው አንዳችም ሁኔታ እንደሌለ ሊታወቅ ይገባል። ህልውናችን በተባበረ ክንዳችን። አርበኛ አበበ ፈንታው፣ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ህዝብ ግንኙነት ኃላፊ።